ሰላም ለእናንተ ይሁን። እንዴት ናችሁ? እኔ ደህና ነኝ። እግዚአብሔር ስም የተባረከ ይሁን። ዛሬ እንግዲህ ባለፈው ስለ መካከለኝነት ስለ ጌታችን ኢየሱስ ክርስቶስ የዘላለም አማላጅነት አይተናል። አሁን ደግሞ የሞቱ ቅዱሳን ሊያማልዱ ይችላሉ ወይ የሚለውን በመጽሐፍ ቅዱስ እውነት እንፈትሻለን። የሞቱ ቅዱሳን ማማለድ ይችላሉ ወይስ አይችሉም የሚለውን መጽሐፍ ቅዱስ ምን ይላል? የመጽሐፍ ቅዱስስ አስተምሮ በዚህ ላይ ምን ይመስላል የሚለውን ከመጽሐፍ ቅዱስ አንፃር እንመለከታለን። እስከ መጨረሻው ተከታተሉ። ሙሉ ቪዲዮውን ስትመለከቱ ሙሉ መልእክቱን ታገኛላችሁ። ላይክ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ ኮመንትም ስጡ። እስከ መጨረሻው ተከታተሉን። ስለምትከታተሉን አድማጮቻችን እግዚአብሔር ይባርካችሁ። አሁን ወደ ትምህርቱ እንገባለን። ባለፈው ስለ ጌታችን ኢየሱስ ክርስቶስ የዘላለም አማላጅነት በመጽሐፍ ቅዱስ እውነት አይተናል። ኢየሱስ ክርስቶስ የዘላለም አማላጅ እንደሆነ መጽሐፍ ቅዱስ በብዙ ስፍራ ያስቀምጣል። አሁን ደግሞ የሞቱ ቅዱሳን ከሞቱ በኋላ ቅዱሳን ማማለድ ይችላሉ ወይስ አይችሉም የሚለው መጽሐፍ ቅዱሳዊ እሳቤው አስተምረው ምን ይመስላል የሚለውን እናያለን። እንግዲህ ስለ ቅዱሳን አማላጅነት ስንመለከት ሁለት አይነት አማላጅነት እናገኛለን። አንደኛው በአጸደ ሥጋ እያሉ ያለውን ነገር ነው። ሌላው ደግሞ ብዙ ጊዜ የሚነሳው በአጸደ ነፍስ እያሉ ወይም ደግሞ ከሞቱ በኋላ ያማልዳሉ ወይስ አይማልዱም የሚለውን ክርክር መጽሐፍ ቅዱሳዊ መልስ ምንድነው የሚለውን ነው የምናየው ማለት ነው። በአጸደ ሥጋ እያሉ ወይም ደግሞ ቅዱሳን በሕይወት እያሉ አንዱ ስለ አንዱ መጸለይ ይችላል። ይሄን መጽሐፍ ቅዱስ ያስተምራል። በያዕቆብ ምዕራፍ 5 ከቁጥር 13 ጀምሮ ያለውን ማየት ትችላላችሁ። አንደኛ ጢሞቴዎስ ምዕራፍ 2 ከ1 እስከ 8 ያለውን ማየት ትችላላችሁ። ዘጸአት 32ም ላይ መመልከት ትችላላችሁ ማለት ነው። ቅዱሳን በአጸደ ሥጋ እያሉ አንዱ ለአንዱ መጸለይ እንደሚችል የጻድቅ ሰው ጸሎት በስራዋ እጅግ ታላቅ ነገር ታደርጋለች ስለሚል መጽሐፍ ቅዱስ አንዱ ቢታመም በእምነት የሚጸለየው ጸሎት ደዌውን እንደሚፈውስ እና ስለ ነገስታት ስለ ሰዎች ሁሉ ጸሎትና ምልጃ መደረግ እንዳለበት ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 2 ላይ ከቁጥር 1 ጀምሮ ያሳስባል ማለት ነው። ስለዚህ ቅዱሳን በሕይወት እያሉ ለሌላው መጸለይ ይችላሉ። አንዱ ለአንዱ መጸለይ ይችላል። ይሄ መጽሐፍ ቅዱሳዊ እውነት ነው። ስለዚህ ሰዎች ለአንዱ መጸለይ ይችላሉ። ይሄን መጽሐፍ ቅዱስ ያስተምራል። እውነትም ነው። ዛሬም እየሆነ ያለ ነገር ነው። የእነሱም ምልጃ ምንድነው? የመጸለይ አንዱ ለአንዱ ወደ እግዚአብሔር ፊት የማቅረብ ነው እንጂ ከዚህ ያለፈ ምልጃ አይደለም ማለት ነው። ስለዚህ እነሱም በቅዱሳንም በሕይወት እያሉም የሚያደርጉት ነገር እንደው ልክ እንደ ክርስቶስ ከእግዚአብሔር ጋር ያስታርቁናል ማለት ሳይሆን ለአንዳችን ይጸልያሉ፣ ለአንዱ ደግሞ ጸሎት ይደረጋል። ለምሳሌ በመጽሐፍ ቅዱስ ውስጥ ሐዋርያው ጴጥሮስ በእስር ቤት ባለ ጊዜ ቤተ ክርስቲያን አጥብቃ ስለሱ ትጸልይ ነበር። እግዚአብሔር ደግሞ መላእክቱን ልኮ እንደታደገው ከሞት እንደታደገው መጽሐፍ ቅዱስ ይናገራል። ስለ ነገስታት ይጸልያል፣ ስለ ሀገር ይጸልያል፣ ስለ ሕዝብ ይጸልያል። በብዙ ጉዳይ በምድር ላይ ጸሎት እንደሚደረግ መጽሐፍ ቅዱስ ይናገራል ማለት ነው። በጣም አከራካሪው ግን ይሄ ሳይሆን ስለ በአጸደ ነፍስ ያሉ ቅዱሳን ወይም ደግሞ የሞቱት ቅዱሳን በስጋ የሞቱት ቅዱሳን በአጸደ ሥጋ ስላሉት መማለድ ይችላሉ ወይ የሚለውን ነው። ልክ ይሄኛው ሐሳብ ሲነሳ
እኛ በአጸደ ስጋ ያለን ሰዎች ለምሳሌ በህይወት ያለን ሰዎች በህይወት የሌሉትን ወይም ደግሞ በአጸደ ነፍስ ያሉትን ቅዱሳን በምን ሁኔታ ውስጥ እንዳለ ማወቅ እንችላለን? ጥያቄ ነው። ማወቅ እንችላለን? ለምሳሌ ከቤተሰቦቻችሁ ወይም ከዘመዶቻችሁ ውስጥ አንድ የሞተ ሰው ሊኖር ይችላል። እሱ በምን ሁኔታ ውስጥ እንዳለ አሁን በስጋ እያላችሁ እነሱን ማወቅ ትችላላችሁ? አይቻልም ነው አይደል? መልሳችሁ አይቻልም። እንደዚህ ሁሉ እነሱም በአጸደ ነፍስ ያሉቱ ማለት ነው እኛን በአጸደ ስጋ ያለንን እኛን በምን ሁኔታ ውስጥ እንዳለን ማወቅ አይችሉም፣ መርዳትም አይችሉም። ይሄን መጽሐፍ ቅዱስ በተለያየ ስፍራ በማስረጃ ያስቀምጣል ማለት ነው። አሁን ብዙ ጊዜ ሰዎች የሚጠቅሱት የሉቃስ ወንጌል ምዕራፍ 16 ላይ ያለውን የዛም ባለጠጋ ሰውና የአልዓዛርን የድሃውን አልዓዛርን ታሪክ ብዙዎች ይጠቅሳሉ። ባለጠጋው በምድር ላይ ተመችቶት ደልቶት ኖረ፣ ቀኑ ሲደርስ ሞተ። ድሃው የነበረውም አልዓዛር በምድር ላይ በጣም በብዙ ጉዳት በብዙ ችግር አሳለፈ፣ ሞተ። አልዓዛር ወደ አብርሃም እቅፍ ሄደ፣ ያ ባለጠጋ ደግሞ ወደ ስቃይ ወደ ሲኦል ሄደ ይላል መጽሐፍ ቅዱስ። ከዛ ያ ባለጠጋ አብርሃምን ለመነው፣ አልዓዛርን ላክልኝ፣ በጣቱ ውሃ ነክሮ አንድ ጠብታ እንኳን በምላሴ ላይ እንዲያደርግልኝ እንዲያበርድልኝ ብሎ አብርሃምን ለመነው ይላል ታሪኩ ላይ ሉቃስ ወንጌል ምዕራፍ 16 ከቁጥር 22 ጀምሮ ያለውን ስትመለከቱ የአብርሃም መልስ ምን ነበረ? አይቻልም ነው አይደል? ከናንተ ወደኛ ከኛም ወደ እናንተ መምጣት አይቻልም ብሎ እንደማይቻል አልዓዛር ነገረው። ከዛ አሁንም ያ ባለጠጋ የነበረው በሲኦል የሚሰቃየው ሰው ስለ ወንድሞቹ ደግሞ ለመነ። ወንድሞቼ 5 ወንድሞች አሉኝ በምድር ላይ አሁን እነሱ ወደ እኔ ስፍራ እንዳይመጡ አልዓዛር ሄዶ እንዲነግራቸው ስደድላቸው ብሎ አሁንም አብርሃምን ለመነ ይላል። አብርሃም ምን አለ? ሕግና ነቢያት አሉላቸው እነሱን ይስሙ ነው ያለው። ከዛ አይ ከሙታን ሰው ተነስቶ ቢሄድ ያምናሉ ሲል አይ ሕግና ነቢያትን ካላመኑ ሙታን እንኳን ከዚህ ተነስተው ቢሄዱ ሊያምኑ አይችሉም ብሎ መለሰለት ይላል መጽሐፍ ቅዱስ። ይህ ማለት ሰዎች እንግዲህ ልክ ቅዱሳን ለምልጃ እንደሚጠየቁና ማማለድ እንደሚችሉ አድርገው እንደ ማስረጃ ይሄን ክፍል ብዙ ጊዜ ሲጠቅሱ አያለው። ነገር ግን ይህ ክፍል በአጸደ ነፍስ ያለ አብርሃም እንኳን ከሲኦል አውጥቶ አማልዶ ወደ ገነት ሊያገባው ይቅርና ጉሮሮውን የሚያረጥብለት ጉሮሮው ላይ እንኳን አንድ ጠብታ ውሃ ሊሰጠው እንደማይችል ነው የተነገረው እዚህ ክፍል ላይ እንጂ ማማለድ ይችላል የሚል ማስረጃ አመንክዮ ማቅረብ አይቻልም እዚህ ስፍራ ላይ ማለት ነው። እንደውም እንደማይቻል ዝግ እንደሆነ ነው እዚህ ክፍል ላይ የተነገረው ማለት ነው። ስለዚህ አንዳንዶች ያው ሕያዋንና ሙታን ይተዋወቃሉ፣ መነጋገር ይችላሉ ብለው ይናገራሉ። አንዳንድ ጊዜ ግን እንደው ትንሽ መጽሐፍ ቅዱስ የሚለውን ረጋ ብለን ማንበብ ማስተዋል ይፈልጋል። እዚህ ክፍል ላይ ያ ባለጠጋም ሞቶ በሲኦል ነው ያለው፣ አብርሃምም ደግሞ በገነት ነው ያለው። ሁለቱም ደግሞ በአጸደ ነፍስ ያሉ ናቸው እንጂ ሙታንና ሕያዋን አይደሉም። ማለት ሁለቱም አንዱ በምድር ላይ ሆኖ ወደ አብርሃም በአጸደ ስጋ ሆኖ ወደ አብርሃም የሚጸልየውን ጸሎት አይደለም የሚያሳየው። ሁለቱም በአጸደ ነፍስ ነው ያሉት። ስለዚህ ይሄ አንደኛ የሕያዋንና የሙታንን መተዋወቅ ሳይሆን የሙታን ቅዱሳን አማላጅነት ፈጽሞ እንደማይቻል ነው የሚያሳየው። አይቻልም። ከዚህ ይልቅ ግን የሚያድነው ሰው ወንጌልን ሰምተው በክርስቶስ ኢየሱስ አምኖ መዳን እንደሚችል ነው እዚህ ላይ የሚያስቀምጠው ማለት ነው።
ሕግና ነቢያት በብሉይ ኪዳን፣ በአዲስ ኪዳን ደግሞ ወንጌል እና በዚህ ሲያምን ነው ሰው በክርስቶስ ኢየሱስ በዚህ በቃሉ መሰረት አምኖ የዘላለም ሕይወት ማግኘት የሚችለው ከሲኦል ከስቃይ መትረፍ የሚችለው ማለት ነው። በብሉይ ኪዳን ውስጥ መክብብ ምዕራፍ 9 ቁጥር 4 ጀምሮ ምን ይላል? ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው። ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም፣ መታሰቢያቸውም ተረስቷልና ከዚህ በኋላ ዋጋ የላቸውም ይላል መክብብ መጽሐፈ መክብብ ምዕራፍ 9 ላይ። ስለዚህ ሙታን በምድር ላይ ባለው ጉዳይ ላይ መታሰቢያ ወይም ደግሞ ድርሻ የላቸው። ስለዚህ ልክ እንደው ተስፋ እንዳለ ማሰብ በጣም ከንቱ ድካም ነው። ከወንጌልም ውጪ መሆን ነው። መጣልን ያመጣል። በጣም ልንጠነቀቅ ያስፈልጋል። ስለ ሞቱ ስለ ቅዱሳን አማላጅነት እንደው በዚህ ማመን ማለት ክርስቶስን መጣል ማለት ነው። ክርስቶስን መተው ማለት ነው። ስለዚህ በጣም ትልቅ ጥንቃቄ ይፈልጋል። ሌላ ስፍራ ደግሞ ኢዮብ መጽሐፈ ኢዮብ ምዕራፍ 7 ቁጥር 9 ላይ ደግሞ እንደዚህ ይላል፣ ደመና ተበትኖ እንደሚጠፋ እንዲሁ ወደ ሲኦል የሚወርድ ዳግመኛ አይወጣም ይላል። አያችሁ፣ ወደ ሲኦል የሚወርድ ዳግመኛ ምን አይሆንም? አይወጣም። ወደ ቤቱም ዳግመኛ አይመለስም። ስፍራውም ዳግመኛ አያውቀውም ይላል። ደመና ተበትኖ እንደሚጠፋ እንዲሁ ነው የሚለው። ወደ ሲኦል የሚወርድ ዳግመኛ አይወጣም ይላል። አንዳንዶች ሲያስተምሩ እንደው ሰው ሲኦል ከገባ በኋላ እንኳን ተመልሶ መውጣት ይችላል፣ ወደ ገነት መፍለስ ይችላል ብለው በጣም ሲያምኑ በጣም ነው የሚያሳዝነው። እግዚአብሔር አይኖቻችንን ይክፈት። እግዚአብሔር የቃሉን እውነት ያብራልን። ልክ ዳዊት በመዝሙር 119 ላይ አይኖችን አብራ ከሕግህ ታምራትን አያለው እንዳለ የእግዚአብሔርን ቃል መረዳት እንድንችል እግዚአብሔር አይኖቻችንን ያብራ። ምክንያቱም ሰው ከሞተ በኋላ ሌላ የንስሐ ዕድል የለውም። ደግሞ ሲኦል ከወረደ ከሲኦል የመውጣት ዕድል የለውም። ሰው መወሰን የሚችለው የመጨረሻ ስፍራውን መወሰን የሚችለው በምድር እያለ ነው። በምድር እያለ በአጸደ ሥጋ እያለ ሰው ነፍስ ከሥጋው ሳትለይ በክርስቶስ ኢየሱስ ካላመነ ሰው ከዛ በኋላ ዕድል የለውም። ለዚህ ነው የመዳን ቀን ዛሬ ነው የሚለው መጽሐፍ ቅዱስ። የመዳን ቀን ዛሬ ነው የሚለው ለዚህ ነው። ሰው በአጸደ ሥጋ እያለ ከክርስቶስ ኢየሱስ ጋር መስማማት አለበት። ኢየሱስ ክርስቶስ የሕይወቱ ጌታና አዳኝ አድርጎ ማመንና መቀበል መወሰን እና መከተል አለበት ማለት። ካልሆነ ግን በተለያዩ ሰርሞኒ በተለያዩ መንገዶች ሰው ከሲኦል እወጣለሁ ብሞት እንኳን በኃጢአት ብሞት እንኳን እወጣለሁ ብሎ ማሰብ በጣም ሞኝነት ነው። ማንም አያወጣህም። አትወጣም አለ እኮ እዚህ ላይ እኮ ወደ ሲኦል የሚወርድ ዳግመኛ አይወጣም ይላል። ይሄ ቀልድ አይደለም፣ የእግዚአብሔር ቃል ነው። ይሄ ቀልድ አይደለም፣ የእግዚአብሔር ቃል ነው። ትንቢተ ኢሳያስ 38 ምዕራፍ 38 ምን ይላል? ቁጥር 18 ላይ ምዕራፍ 38 18 ላይ ሲኦል አያመሰግንህምና ሞትም አያከብርህምና ወደ ጉድጓድ የሚወርዱ እውነትህን ተስፋ አያደርጉም ይላል። በቃ ሲኦል ምን አያደርግህም? አያመሰግንህም፣ ሞትም አያከብርህም። ወደ ጉድጓድ የሚወርዱ እውነትህን ተስፋ አያደርጉም። ዋው! በቃ ከዚህ በላይ ምን አለ? ወደ ጉድጓድ የሚወርዱ እውነትህን ተስፋ አያደርጉም። በቃ የለም ተስፋ። ከዛ በኋላ ተስፋ የለም በምድር እያለን በሕይወት እያለን። ለዛ ነው እግዚአብሔር እድል የሚሰጠን
ልክ ሐዋርያው ጴጥሮስ በመልእክቱ ላይ እንደተናገረ ጌታ የሚዘገይ ቢመስላቸው የሚዘገየው ሰዎች አምነው እንዲድኑ እንደሆነ የእግዚአብሔር ትዕግስት ለሰዎች መዳን እንደሆነ የእግዚአብሔር ቃል ይናገራል። ስለዚህ የዛሬ መልእክታችንን ስናጠቃልል ቅዱሳን አያማልዱም ነው። ቅዱሳን የሞቱ ቅዱሳን አያማልዱም፣ ማማለድ አይችሉም የሚለው እውነት ነው ያለው። እናንተ ደግሞ በመጽሐፍ ቅዱስ መሰረት አይ እኔ ማስረጃ አለኝ የምትሉ ከሆነ ኮመንት አድርጉ፣ ደውሉልኝ። በማስቀምጠው ስልክ ላይ መደወል ትችላላችሁ። ከታች ስልክ አለ፣ መደወል ትችላላችሁ። እግዚአብሔር ይባርካችሁ። ላይክ ሼር አድርጉ፣ ሀሳባችሁንም ጻፉ። ሻሎም። እግዚአብሔር ይባርካችሁ። ተባረኩ።